እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈለጋት ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት ነው። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማህፀን፣ እግዚአብሔር የተቀመጠበትን ዙፋን ማንም ይቀመጥበት? እስቲ በሉ እንደው አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጣል? እስቲ ሂድና ሞክራት። አሽሮ አሽሮ ይለቃል። የለም አይፈቀድም። እንደው መጠንን ታውቆ ነው። እሟይ ያቅምሽን አልሙ ያልም ያሉ አሉ አይደል ቄሴ። አንዲት እሟይ ምድግ ብለው የኔታ አቤት እንደው እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ፣ አይ እሟይ እንደው ያቅምሽን አልሚ እንደው ከሆነም እኔ ታቦት ተሸክሜ እንደው አንቺ ብታጠኝ ይችላል። እንደው ባይሆን ያም አይሆንም እኮ እንደው ያም አይሆንም። እንደው በየት አልፎ ባይቲ ሐሊፈኪ ድጓታ ምሄረኪ አለ። እንደው ነውር እኮ ነው። መጠን አለው ነው። አዎ እግዚአብሔር አባቶች ይላሉ በጳጳስ ወንበር ኤጲስቆጶስ አይቀመጥም፣ በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም ፈጽሞ። እንዴት ያለስ ደፋር ሄሮድ ዮሴፍ ራ ያደረገው ጻድቅ ነው አይደል ያለው እንዴ? በዚያውስ ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱም። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ከቅዱስ ጴጥሮስ አንሳ ፈጽሞ ነውር ነው፣ ያላደለ ነገር ነው። የእግዚአብሔር ዙፋን ነው፣ ድፍረት ነው። እምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት ነው። ትዳር ክቡር የሚሆነው ለሚጠቅመው ለተሰማራበት ለተፈቀደለት ነው። ሰው ሁሉ ወኩሉ ዘከመ ተጸውዐ ያሉ ሁሉም እንደተጠራበት አጠራር ይኑር ነው ያለ ቅዱስ ጳውሎስ። በንጽህና እኖራለሁ ያለ ይኑር እና ለድንግል ማርያም ግን ይሁሉ መጠኑ አይደለም። ወንድ አላውቅም ሐሳብ የራሱ የለኝም እኮ ነው ያለችው። ቅዱስ ጎርጎርዮስ ዘንዚናዙና ዘኑሲስ የሚሉት እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች ማህተሟን ነው የሚሉት። ፈጽሞ ሐሳብ ራሱ ብልጭታ የሚባለው ራሱ መጥቶባት አያውቅም ስላለም የምታስበው እግዚአብሔርን ብቻ ነው። እንዲህ ያለች ነው የስርየት መክደኛ ያሰኛት ይሄ ነው።